የምርጫው ውጤት የውሃ ሽታ ሆነ። ያው በርግጥ ቀድሞ ነገር ምርጫው A+ ሰጣለው ተብለ ገብተህ እንደምትፈተነው ፈተና ያለ ነበር። አስበዋል? ውጤትን እያወቅ ወደ ፈተና ስትገባ የጥያቄ ወረቀቱን ራሱ አልፈልግም ነው የምትለው። ካለ ጥያቄው ነው መልሱ ነው የምትሰራው። ጥያቄው ራሱ ቢቀርብልህ ሊሆን የሚችለው ኢትዮጵያ በየት አቅጣጫ ትገኛለች የሚል ይሆንና ሀ በምስራቅ አፍሪካ፣ ለ ሀ መልስ ነው፣ ሐመሩሃ ሀና ለመልስ ናቸው። ምረጥ ስትባል አትሰማም እንዴ? መ በቃ ይሄንን ምረጥ። እኔ የምለው ግን አልዘገየም ውጤቱ። አንዳንድ ምርጫውን ዳሽ ሙላ ለማድረግ የሚተጉ አካላት የምርጫ ውጤቱ ዘገየ አይደለም የሚባለው ቀደመ ነው ብለዋል። እንዲህ አይነት አስተያየት ግን ደግ አይመስለኝም። ያው እኛ ከየትኛው አፍሪካ ሀገር እናንሳለን? የሆነች ቀልድ አለች እኮ ጋዜጠኛው የምርጫ አስፈጻሚውን ይሄድና እንዴት ነው ውጤቱ ይለዋል። ምርጫ አስፈጻሚውም እንግዲህ ፕሬዝዳንቱ ከ105% በማምጣት አሸንፈዋል ይለዋል። እንዴት ሊሆን ይችላል? አይቀላል ነው፣ አስረዳሃለሁ። እንግዲህ የአካባቢው ሰው ፕሬዝዳንቱን በጣም ስለሚወዳቸው 100% መርጧቸዋል። 105% የሆነው ግን አንዳንድ ፍየሎችን ምርጫው ላይ አሳትፎ ነበር። እነሱም ፕሬዝዳንቱን ስለመረጡ ነው እንዳለው ማለት ነው። በነገራችን ላይ የሀገራችንን ምርጫ በተመለከተ ሰዎች ማንን ልንመርጥ ነው የሚል መሰረታዊ ጥያቄ ያነሳሉ። አልፈርድባቸውም። በእውነቱ ዝም ብለህ እኮ ዞር ለማለት እና ፓርቲ ለመፈለግ አስበህ ድንገት ወደ ግራ ስትዞር የምታገኘው ኢዜማ ነው። ኢዜማ ማለት ደግሞ የብልጽግና የክርስትና ልጅ ማለት ነው። አንዱ እንደውም ሲስተር ካምፓኒ ሲል ሰምቻለሁ። ቀድሞ ነገር በመካከላቸው ፉክክር የሚባል ነገር የለም እኮ። አንተ ትብስ አንቺ ትብሽ ነው ያለው። እንደውም ፓርላማ በር ላይ ራሱ ቢገናኙ አንተ ግባ ሲባባሉ ጀንበር ይጠልቃል። አይ እዚህ የለም ብለህ ደግሞ ወደ ሌላ ዞር ስትል እናት የሚባል ፓርቲ ታገኛለህ። በእናት ተመስሎማ ምናምን ብለህ አብራርተህ ሳትጨርስ የእናት ፓርቲ ሊቀመንበር የፓርቲውን ገንዘብ ይዘው ተሰወሩ የሚል ዜና ታገኛለህ። እግዚአብሔር ይስጣቸው። ስልጣን ብንሰጣቸው ደግሞ ሀገሪቱን ነበር ይዘው የሚኮበልሉት። እናማ የምትመርጠው ነገር ስታጣ ካርታ ተጫወት ነው። ብቻ የምርጫውን ውጤት በመደነቅ ለመስማት ተዘጋጅተን ነበረ። ያው አብራ አቅዳ የታገቢኛለሽ ጥያቄ ስትጠየቅ በጣም ሰርፕራይዝድ እንደምትሆነው ሴት ማለት ነው። ማለቴ ከካሜራ ጀርባ ራሷ እንጋባ ብላ ትጎተጉተውና በካሜራ ፊት ደግሞ እሱ ተንበርክኮ ታገቢኛለሽ። ከዛ በኋላ ኦ ማይ ጋድ ትልና አይቀርም፣ ግድ ነው። ኦ ማይ ጋድ ትልና ትንሽ እንባ ታፈሳለች። ከዛ የፕሮግራሙ ፍጻሜ እንግዲህ መዘግየቱ እንዳለ ሆኖ በወላይታ ዞን ደግሞ ምርጫው በድጋሚ እንደሚካሄድ የብልጽግና ጽሕፈት ቤት የዞኑ ማለት ነው የብልጽግና ጽሕፈት ቤት ምርጫ ቦርድን ጠቅሶ ተናግሯል። በእውነቱ ምርጫ ቦርድ የታሪክ ቅደም ተከተል በማዛባት የታሪክ ተወቃሽ ነው እንዴ! ኬንያታና የአውሮፓ ህብረት ምርጫው እንከን አልባ ነው ካሉ በኋላ እንከን አለው ይባላል እንዴ? የአውሮፓ ህብረት እንኳን ለነገሩ ምርጫው የአፍሪካ ምሳሌ ነው ብሎ ተናግሯል። ቅኔ መሆኑ ነው? ያው የአፍሪካ ምርጫ ነው ለማለት ነው። ለምን እዚህ ድረስ ከደረሳችሁ አይቀር ምርጫው የጨረባ ነው ብላችሁ ጉዳችንን አትነግሩን። ለማንኛውም የወላይታ ዞን ምርጫውን በድጋሚ ያደርጋል ብሏል ምርጫ ቦርድ። በእርግጥ ስጋታችን ለሶስተኛ ጊዜም እንዳይደረግ ነው። ችግሩ እኮ ባዶ ኮሮጆ ማግኘት ነው። ገበያው ላይ ድምጽ የሞላበት ኮሮጆ ነው አሉ ያለው። አንዳንዱማ ከውጭ የሚገባው ድምጽ ከውስጥ የሚወጣው ድምጽ ይገፋዋል አሉ ነው። እናማ ምርጫ ቦርድ ለአሁኑም ለወደፊቱም የምንመክረው ነገር ምርጫ ሲካሄድ ከሌላው ነገር ይልቅ ትኩረት ሊደረግበት የሚገባው ባዶ ኮሮጆ ፈልጎ መግዛት ላይ መሆን አለበት ለማለት ነው። በጂንካ የአርሰናል ደጋፊዎች ማህበር ማቋቋሚያ ዝግጅት ተካሄደ። እኔ መጀመሪያ ላይ ጂንካ እንግሊዝ ውስጥ ያለች ከተማ መስለኝ ጉግል አደረኩኝ። በጉግል በውጤቱ መሰረት ጂንካ ኢትዮጵያ ውስጥ ብቻ ነው ያለው። እንዴት ቢደላን ነው ጃል! እግር ኳሱን ከመዝናኛነት አሳልፈን ማለት ነው ዋና ጉዳያችን ያደረግነው።
ወይስ ደግሞ መዝናናትን ዋና ጉዳያቸው ካደረጉ ሀገራት ተርታ ተሰለፍን እንዴ? አርሰናል ሲያሸንፍ እንዲያ ሲያደርገን እኮ ይሁን በዋንጫ የረሃብ አድማ ላይ ለነበረ ቡድን ይሄ ምንም አይደለም። አንዳንድ አርቲስቶቻችን እያለቀሱ ሐሳባቸውን ስሜታቸውን ሲገልጹ ራሱ ይሁን ምን አባቱ ብለን አልፈን ነበር። ምን እሱ ብቻ ዞር ደግሞ ስንል ባለስልጣኖቻችን ሳይቀሩ እንኳን ደስ ያላችሁ ሲባባሉ ስናይ ግድ የለም እዚህ ሀገር የሚኖሩ ሁሉም ሰው ከዚች ሀገር ችግርና መከራ ብሬክ መውሰድ ፈልጓል ማለት ነው ብለን በዝምታ አለፍነው እኮ። ጭራሽ የአርሰናል ደጋፊዎች ማህበር ለምን የጥዋ ማህበር አታደርጉት? ማለት የሆነ በወር አንድ ቀን መድባችሁለት ብትዘክሩትስ ምን አለበት? እኔ ግን አረ ይሆን ነው ነገር አለ ብዬ በቀልድ አጅቤ በተደጋጋሚ ነግሬያቸዋለሁ። እንደ ሀገር ታስረን መጠመቅ እንዳለብን። አሁን ባለፈው ራሱ ንቃተ ህሊና ለሚባል ግለሰብ ንቃተ ህሊና ማለት የቦክስና የጫማ ጥፊ ውድድር ውስጥ ገብቶ ቦክስም ጫማ ጥፊም ሳያርፍበት ተዘርሮ የወጣው ሰው ማለት ነው። የምር ውድድሩ ራሱ የመዘረር ነበር የሚመስለው። ምክንያቱም በአግባቡ ነው የተዘረረው። ብቻ ከሽንፈቱ በኋላ የቦንጋ ከተማ 500 ካሬ ሜትር እና የቤት መስሪያ ደግሞ 300,000 ብር እንደገና ደግሞ የከፋ ዞን ደግሞ አስተዳደሩ ማለት ነው 100 ሄክታር እና 400,000 ብር በተጨማሪ ከዛ ደግሞ ከጠሎ ወረዳ ዴቻ የሚባል ደግሞ ቦታ በድጋሚ 300,000 ብር ሽልማት አግኝቷል ተሰጥቶታል። አሁን ይሄን ዜና እንኳን ሰው ኤአይ ራሱ ፕሮሰስ ማድረግ ይችላል። በመሸነፍ ከዓለም አንደኛ ነው እንዴ? ክልሉ እስከዛሬ የሚሸነፉ ሰዎች ያሉትም ነበር እንዴ? ለነገሩ እስከዛሬውን ልማድ ስለሰበራችሁ በጣም ነው የምናመሰግነው በእውነቱ እንዴ። አንዳንድ ሰዎች እኮ በልፋት ይሸነፋሉ። ስለዚህ ለምን ለሩጫ ሳንጠቀምበትም? ማለት የሩጫ ውድድር ከተካሄደ በኋላ ከፊት አንደኛ ከወጣው ከኋላ ደግሞ አንድ እየመረጥን ለምን አንሸልም? በነገራችን ላይ ፎቶውን አቅርበን ስንመለከተው ንቃተ ህሊና ሲሸለም አጠገቡ ማን ነበረ? ዶክተር አሸብር የፓርላማ አባሉ ማለት ነው። ዶክተር አሸብር ወልደ ጊዮርጊስ ነበሩ አጠገቡ። ዶክተር አሸብር ወልደ ጊዮርጊስ የምርጫው ቅስቀሳ ሲያደርጉ አጠገባቸው ማን ነበረ? ንቃተ ህሊና የምርጫ ቅስቀሳ ሞንት አርቧቸው ሊያደርጉት ሲያዘጋጁት ነበረ ወይ የሚል ጥያቄ ወጣቶች ይጠይቃሉ። እኔ የምለው ግን ፓርላማ ወክሎ መግባት የሆነ አይነት ገደብ ከእድሜ ጋር የተያያዘ ማድረግ አይኖርብንም? እሳቸው እኮ አሁን እዛው ጎልምሰው እዛው ሸመገሉ እንዴ። ፓርላማው እኮ ብሎ ሲቋቋም የገቡ ናቸው። ሲጀመር ይሄን ሁሉ አመት ፓርላማ ወክሏቸው ከገቡ የወከሉት ማህበረሰብ ጥያቄውን መጨረስ ነበረበት። የአንድ ወጣት እድሜ የሚያክል ፓርላማ ውስጥ ተቀምጠው ዛሬም የጉድጓድ ውሃ፣ ነገም የጉድጓድ ውሃ፣ ከነገ ወዲያም የጉድጓድ ውሃ እንዴ። ፓርላማ መግባቱን ትተው ራሳቸው ቢቆፈሩ ይሄን 19 የጉድጓድ ውሃ ክልል ይኖረው ነበር። እንግዲህ የአርሰናል ጉዳይ በዚህ ሳያበቃ በተጨማሪ ማሸነፉን የተመለከተ ኮንሰርት እዚሁ አዲስ አበባ ውስጥ ተዘጋጅቶ ነበረ። የቀድሞ ጠቅላይ ሚኒስትር ተልባ በጥባጯን ትቶ ጎመን ቀንጣሿን ምች መታት የሚሉት ነገር ነበር። ያው አርሰናልን የወለደችው ብያለች፣ የወደደችው አጥብቼ ካላሳደግኳለች እንደማለት ነገር ነው። ብቻ ይሄ በእንዲህ እንዳለ በቅርቡ ደግሞ አርሲ ውስጥ የኦርቶዶክስ ክርስትና እምነት ተከታዮች መገደላቸውን ተከትሎ ሰዎች ይሄ ኮንሰርት እንዲራዘም በተለያየ አቅጣጫ ሲናገሩ ነበረ። ታዲያ ምን ሆነ? መንግስት አዘጋጆቹን ቢሮ ጠርቶ ገላመጣቸው። ከዚያም ችግራችሁ የተመልካች ከሆነ ችግር የለውም፣ ዝግጅቱ ከእናንተ ተመልካችን ያዋጣሉ አለ። በእውነቱ የመንግስት እንክብካቤ እንግዲህ እዚህ ደረሰ። ኮንሰርት መጋበዝ፣ በሚቀጥለው ደግሞ ራት ብትጋብዙ። ለማንኛውም ይህ ዓመት በሰላም ይለቅ እንጂ ነገራችን ሁሉ የሰላም አይመስልም። ስለዚህ በአርሰናል ቢያልፍልንም ጥሩ ነው ለማለት ያህል ነው። በኬንያ የአሜሪካ የኢቦላ ማቆያ ማዕከል ሊገነባ ነው መባሉ እንግዲህ ተቃውሞ መቀስቀሱን ሰሞኑን ሰምተናል። ያው ጉዳዩ በአጽንኦት ቢታይ የሰው የማቆያ ማዕከል ሳይሆን የበሽታው የማቆያ ማዕከል ልትሉ ትችላላችሁ።
እንግዲህ ይህን ዜና ተከትሎ የአካባቢው ነዋሪዎች በመንግስት ላይ ቁጣቸውን አሰምተዋል። በተለመደው አካሄድ የምንሄድ ከሆነ ሩቶ ህዝብ ከተቆጣቸው ጉዳያቸውን ያነሳሉ። ስለዚህ ይቅር እንደሚሉ እናምናለን። እንዴ ካጠፋው ቆንጥጡኝ የሆኑ መንግስት እኮ ሩቶ ናቸው። ታስታውሱ እንደሆነ የታክስ ጭማሪ ሲባል ህዝቡ ወጥቶ ጎማ ያቃጥላል። ሩቶ ቤተመንግስታቸው ሆነው የጭሱ ከደረሳቸው ይወጡና አይተቸዋለሁ በቃ ይላሉ። ባለፈውም እንደዚህ 13 ሳንቲም የነዳጅ ጭማሪ ነዳጅ ላይ ማለት ነው 13 ሳንቲም ጨምረው ሳለ እንደተለመደው ህዝቡ ጎማውን እያንከባለለ ሲወጣ ሩቶ ቤተመንግስታቸው ሆነው አይ በቃ ቀንሻለሁ ከዚህ በላይ ብለው ህዝባቸውን ሲለማመጡ ነበር። መታደል እኮ ነው እንዴ! እዛ እኮ መንግስት ተናግሮ ጆሮውን አይዝም። እናማ ለኬንያ ህዝብ አድናቆታችንን እየለገስን ውስጡን ግን ፍርሃት ይለናል። እንዴ ትራምፕ ኬንያን ቢስትለው በቃ ተይዋ ብሎ ኢትዮጵያ ቢመጣስ? እኛ ደግሞ ያው እንደሚታወቀው እንግዳ ተቀባይ ነን። በዚያ ላይ አይ እምቢ አይሆንም ምናምን የሚሉ ቃላትን መጠቀም ከማቆማችን የተነሳ አሁን ደግሞ ከመዝገበ ቃላታችን ላይ ራሱ ልናጠፋ በዝግጅት ላይ ነው ያለነው። ማለትም የመንግስትን ልብ ያራራልን ብለን መጸለይ እንጂ እኛ እንደሆነ እንዳኳሆናችን እንኳን መገንባት አይደለም በየቤታችሁ አንዳንድ በሽተኛ ተቀበሉ ብንባል ራሱ የምድሩን ቤታችንን ለቀን ለሰማዩ ቤቴ ብለን መቀበላችን አይቀርም። እንግዲህ አሜሪካ 13.5 ሚሊዮን ዶላር ለኬንያ ለዚህ ጉዳይ እንዲውል እሰጣለሁ ስትል ሩቶ በበኩላቸው ደግሞ ለ30 ዓመት ያህል የጤናውን ዘርፍ ደግፋና አቅፋ የቆየችን ሀገር ለዚህ ጉዳይ ስትጠይቀን አንተባበርም ማለት ኢንሂውማን ነው፣ ኢሰብአዊነት ነው አሉ። ያው የአፍሪካ መንግስታት ድንገት ተነስተው ለነጮች የሚራሩት ነገር አለ። አስባችሁታል? በአንድ እጁ ዶላር በአንድ እጁ ቫይረስ ይዞ የመጣን ሰው ዶላሩን እያየ ሲያሳዝን ስትለው አሜሪካ መሬቷ ሞልቶ ነው እንደ ኬንያ ድረስ ሄደችው በምንም አይነት ሁኔታ ቫይረሱ መሬቷን እንዳይረግጥ እንጂ። ታዲያ ኬንያውያን ምን አሉ? አሜሪካ ቫይረሱን ወደ ሌላ በማሻገር ዜጎቿን ስታስመልጥ ኬንያውያን ደግሞ በማሳይ ጎሳ ዝላይ ሊያመልጥ ሰው። በነገራችን ላይ አሜሪካ ከኢትዮጵያ ጋርም በዚህ ዙሪያ ስምምነት አድርጋለች። የ1 ቢሊዮን ዶላር የጋራ ፈንድ ማለት ነው ለወረርሽኙ ዝግጅት የሚውል የሚል ነው። አሜሪካ ይሄንን 1 ቢሊዮን ዶላር የምፈቅደው ግን በቅድመ ሁኔታዎች ነው ብላለች። ቅድመ ሁኔታዎቹ ምናልባት እንግዲህ አሜሪካ ስታስነጥስ እየተከታተሉ ይማርሽ ማለት ነው ይችላል። ለማንኛውም እንዲህ አይነት ጥያቄ ከቀረበላቸው ሀገራት መካከል ዚምባብዌ እግዚአብሔር ይስጥልኝ በቃኝ አሁን በላው ብላ መልሳለች። ያው እንዳየነው ከሆነ ሩቶ ህዝባቸው በደረሰባቸው ጫና ምክንያት የሀገሪቱ ከፍተኛ ፍርድ ቤት ጉዳዩን በይደር እንዲያቆዩት ወስኗል። እንግዲህ የኛን እግዚአብሔር ያግድልን ለማለት ነው። መራር በሆኑ ዜናዎች ፈገግ እንድትሉ የሚያደርጋችሁ በብቸኝነት ነጋሪ ሚዲያ ዜና በፈገግታ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ደግሞ ለብዙዎች እንዲዳረስ ለብዙዎች እንዲካፈል ከደስታችን ሌሎች እንዲወስዱ እንዲጋሩን ላይክ፣ ሼር፣ ሰብስክራይብ አድርጉ።